ይባል ካንቺ ጋር ማክበሬ በጣም እድለኛ ነኝ። በጣም ተወጇልሽ ብዬ ተስፋ አደርጋለሁ። የምር በጣም ተወጇልሽና ደስተኛም ያደርግሻል ብዬ አስባለሁ። በጣም ጀግና ሴት ነሽ ተመለሽ በለ ግድ ነው እና ለዛም ስለሚገባሽም ነው የባል የኔ ወንድም እነት እግዚአብሔር ያክብርልኝ። ሰላም 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 ሰላም። ውድና የተከበራችሁ ውድ የኛ ፋሚሊዎች ቤተሰቦች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። በመጀመሪያ ግን እንኳን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ አደረሰን እላለሁ ቤተሰቦች። እና ዛሬ ወደ እናንተ መጥቼላችኋለሁ። ያው በእኔ ቤት ከመጣሁ ትንሽ አንድ 2 ሳምንት ምናምን አለፈኝ እኔ ቻናል ላይ ከተለቀቀና ዛሬ መጥቼላችኋለሁ። ያው በአንዳንድ ኬዝ ነበር ያልመጣሁላችሁ። ዛሬ ግን ወደ እናንተ መጥቼላችኋለሁ። በዓሉ እንዴት ነው እናንተ ጋር? እኔ ጋር በዓሉ እግዚአብሔር ይመስገን አሪፍ ነው። ዛሬ ደግሞ ማጠብቁት ሰው ጋር እዚች ጋርም ማጠብቁት ነገር ይዣለሁ እና ዛሬ ለየት ያለ ቀን ነው። ያው ይሄ በዓል ለኛ በጣም ትርጉም አለው። ለኛ ለራሳችን በጣም ትርጉም አለው። ምክንያቱም ኢየሱስ ክርስቶስ ለኛ ሲል ሞቶ ለኛ ሲል ያው ሁሉ ነገር ተሰቃይቶ ድል ያደረገበት ቀን ነው፣ የተነሳበት ቀን ነው እና በጣም በጣም ለየት ያለ ቀን ነው ዛሬ እና ቤተሰቦች በጣም ደስ ብሎኛል ስላችሁ ከምር በጣም ደስ ያለኝ። አንዳንዴ በምድራዊ ብዙ ነገሮች ልትደሰቱ ትችላላችሁ፣ ዓለማዊ ነገር ብዙ ነገር ያስደስታችሁ ይችላል። ዛሬ ግን ውስጣችን ነው የሚደሰተው። ያው ስላችሁ ይገባችኋል፣ ሊገባችሁ አካል ይገባችኋል እና ቤተሰቦች እና ዛሬ ወደ እናንተ የመጣሁበት ምክንያት በዓልን በማስመልከት ነው ወደ እናንተ የመጣሁት። እዚች ጋር ጊፍት አለ፣ በጣም ትልቅ ስጦታ ነው። እዚች ጋር እንዳያችሁት ያው ትልቅ ስጦታ ሲገምቱ ለካሜራማንም አልነገርኩትም ምን እንደሆነ ለማንም እንደሆነ አልነገርኩትም። ማንም እንደሚመጣ ያቅም ሲገምቱ እናንተ እና ቤተሰቦች ዛሬ ብቻዋን እያሳለፈች ያለች በጣም መወዳት በጣም ማከብራት ትልቅ ቦታ ለሷ ያለኝ ትልቅ ቦታ ደርሳ አሁንም አሪፍ ቦታ ነው ያለችው፣ ግን ከዚህ በላይ ትልቅ ቦታ ደርሳ ማየት መፈልገው እህቴ ጋር ነው የምሄደው። ለኔ እህቴ ነች። መወለድ ቋንቋ ነው ይባላልና ለኔ እህቴ ነች እና ማን ነው ካላችሁኝ ሩታ ናት። ሩታዬ ጋር ነው ዛሬ ከሷ ጋር ነው በዓልን ማሳለፈው እንጆይ ማደርገው ዘና መለው ከሩታ ጋር ነው እና ሩታን ጠርቻታለሁ። በዓሉን ባስመለከተ ደግሞ ጊፍት ይዤላታለሁ። ለሷም ስጦታ አለኝና እሷም ደስ ይላታል ብዬ ተስፋ አደርጋለሁ። ትወደዋለችም ብዬ ተስፋ አደርጋለሁና እናንተም በያላችሁበት በዓሉን የሰላም የፍቅር የጤና የአንድነት የአብሮነት ያድርግልን ማለት ፈልጋለሁ ቤተሰቦችና ሜቢ ያው እነ ሩታ ሰፈር ነው ያለሁትና እሷንም ጠርቻታለሁ። በዓሉን እንደነገርኳችሁ አብረን እናሳልፋለን። ቤት እንሄዳለን እሷ ቤት ያለኝ ስጦታ ሰጣታለሁ። በዓሉን ብቻ አይደለም በጣም ደስ የሚሉ ነገሮች ናቸው ዛሬ ያሉት። እንደሚታወቀው ሁላችሁ የምታውቁት ነገር ነው፣ ግን ዛሬ ማታ 3 ሰዓት ላይ የቀጠሮ ጌም አላት ሩታና ሁላችሁም ይሄንን ቪዲዮ የምታዩት ውድ የሩታ ፋሚሊዎች አይቀርም፣ ማንም ሰው እንዳይቀር ማንም ሰው እኔ ነኝ ያለ ከቀረ እኔ ነገ ቪዲዮ አልሰራም። እንደው ይቱ መስራት አቆማለሁ። እንደው ካልመጣችሁ በጣም ነው የሚደብረኝ። ይሄ ጌም እንዳያመልጣችሁ በኋላ ቲክቶክ ላይ ተቆራርጡ ስታዩ እንዳትጸጸቱ። ካሁኑ ሰዓታችሁን አመቻችታችሁ 3 ሰዓት ላይ ነው ጌሙ የሚጀምረው። ሁላችሁም 3 ሰዓት ላይ እንዳቀሩ እኔም አለው ደገፍ እንቆሰዋለን። እኛ ገና ወጣቶች ነን፣ ብዙ ነገሮች አልሰራንም፣ ብዙ ታሪኮች እንሰራለንና ፈጣሪ ይረዳናል እና አሁንም እየሮጥን ነው እና ማታ 3 ሰዓት ላይ ማናችሁም እንዳትቀሩ እላለሁ። ሁላችሁም ተጣርታችኋል። የክብር እንግዳ ናችሁ ማታ 3 ሰዓት ላይ እና ዛሬም ደግሞ ያው ከሩታ ጋር የበዓል ጊዜ እናሳልፋለን፣ ጥሩ ጊዜዎችን እናሳልፋለንና እንደነገርኳችሁ በዓልን ከሀገር ውጭም ታሳድፉ ሰዎች አላችሁ፣ እንደዚህ ሰው ቤት ውስጥ ሆናችሁ ታሳድፉ ሰዎች አላችሁና ያው ምንም ማድረግ አልችልም ስላችሁ ያው ያላችሁበት ሁኔታ ጥሩ ላይሆን ይችላል። እንደዚህ ከቤተሰብ ጋር ተመቻችሁላችሁ ላታሳልፉ ትችላላችሁና ፈጣሪ አምላክ ያንን ቀን ያቅርብላችሁ። ከቤተሰቦቻችሁ ጋር ተሰብስባችሁ የምታከብሩበት ጊዜ ይምጣላችሁ ነው። ሌላ ምንም እላችሁ ነገር የለም። ያ ቀን ፈጣሪ ያቅርብላችሁ፣ ተሰብስባችሁ የምታከብሩበት አመት ይሁንላችሁ ማለት ፈልጋለሁ ቤተሰቦች እና
ሩታ ግን ቀረችልኝ። ሩታ ቀረችልኝ። ከዛ ነው መሰለኝ ኦልሞስት የምትመጣው። ይሄ ነገር ግን ማየት የለባትማ ካሜራማን። እሷ ስትመጣ የሆነ ቦታ ብንደብቆስ ይደበቅ ወይስ እንዴት ይደበቅ? እንዳታየው ቢደበቅ አሪፍ ነው። ምክንያቱም ይዤው ስትመጣ ቶሎ ብላ እሱን ነው የምታየውና ምንድነው ምናምን ያስከው ማለቷ ስለማይቀር ሰርፕራይዝ ላትሆን ትችላለች። እና ቤተሰቦች አሁን ግን ያው እናንተም ይቅርታ ማለት ፈልጋለሁ። ምክንያቱም ይሄ ሁሉ ጊዜ ቪዲዮ ሳልሰራላችሁ ቆይቻለሁ። ያው አንዳንድ ነገር ቅድም እንዳልኳችሁ አንዳንድ ነገር አልተመቸኝም ነው ለሰራላችሁ ለእናንተ ላቀርብላችሁ አልቻልኩት እና በጣም ይቅርታ። ካሁን በኋላ ግን ቆንጆ ቆንጆ በሆኑ ቪዲዮዎች ወደ እናንተ ይዤላችሁ እመጣለሁ ተስፋ አደርጋለሁ። ሩቲ እንዴት ነው ታለም እንዴት ነው እባክሽ? እንኳን አደረሰሽ። ቀድሚያታለሁ። አደረሰን። ሁሉ ሰላም አምሮብሻል። ቀሚስ ተለብሷል፣ የባህል ልብስ ተለብሷል። ሁሉ ሸጋ ነው። ዶሮ ታርዷል። አዎ ምናምን ሁሉም ነገር ብሏል። በቃ ለምን ታዲያ አልገባሁም? በተደገሰ ድግስ ነው የመጣሁት። ትደውልልኛ መጥቻለሁ፣ ደርሻለሁ። ነው ሬዲ ና ግባ። አይ አንዴ ሬዲ ሰው ካለ ምናልባት ሜቢ ጓደኞቻችን ያሉት ሌላ ማንም የለም። ቢኒ ካሌባ ፈረንጁ እነሱ ናቸው። ኤክሶ ምናምን በቃ ተሰብስብ ብለን እየተወጣው ነው ፏያላችሁ ነው። እና እንዴት ነሽ? ባሉ ፏይታሉ። በጣም ደስ ብሎን እያሳለፍን ነው። እሺ እንኳን አደረሳችሁ ያቸው ያው እናንተ የሚጠብቁ ውድ ፋሚሊዎች አሉ። ይቀርበሉኝ፣ በእውነት በጣም ይቀርበሉኝ። እንኳን አደረሳችሁ ውድና የተከበራችሁ ፋሚሊዎቻችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ሁላችሁንም እንኳን በሰላም አደረሳችሁ እያልኩኝ ይፋ እንግዲህ ጠርቶኛል። ያው የጠራሁበት እንዳልከኝ ችግር ነው አረጋለሁ። እና ያው ሩታዬ ያው እኔና አንቺ ከተገናኘን ትንሽ ጠፋልና ተጠፋፋልና እኔም ሄድ መጣ ምናምን ነገር እላለሁ። ያው ላይፍስ ያሯርጠኛልና ለዛ ነው ይቅርታ አድርግልኝ። አዎ ግድ ነው። ዛሬ ግን ምክንያቱም በዚህ እድሜ ያልተሰራ በዚህ ወጣትነት ያልተሰራ ይሄ ጉልበት አይገኝም። በነገራችን ስሩበት። እሺ ዝም ብላችሁ እየተኛችሁ አልጋ አትዝበሩ። ንገሪያቸው ለአንዳንዶቹ ንገሪያቸው። ተሯሯጡ። የለፋ ደግሞ መቼም እንትን አይልም፣ አይወድቅም፣ ያገኛል፣ የልፋቱን ያገኛል። ሶ በርቱ። እንደዛ ናችሁ። ኦኬ። እና ሰምታችኋል ወጣቶች፣ ታዳጊዎች እንደኔ እንደሷ የሆናችሁ ሰዎች ስሩ፣ ሰራ አድርጉና እንቆሰዋለን ማለት ነው። እና ዛሬ ግን ያው እንደናንተ ነግሬያችኋለሁ። ለሩታ አልነገርኳትም። ሩታዬ ያው ስለሌላ ነገር ላወራል በጣም ዛሬ ምክንያቱም በዓል ነው። ስለ በዓልን ካንቺ ጋር ላከብር ነው የመጣሁት። ደስ ይለኛል። ምክንያቱም ብቻሽን መሆን የለብሽም። እኔ ወንድምሽ እያለሁልሽ እውነት ነው። በቃ አይታችኋላ። እና ሩታዬ ምክንያቱም አይምሮች ላይ ብዙ ነገሮች እንደሚመላለሱ አውቃለሁ። ያ ነገር ግን እንዲመላለስ አልፈለግም። ምክንያቱም በዓል ነው። በዓል ደግሞ በቃ መደሰት፣ መጫወት፣ መዝናናት ነው በዓልና ያ ነገር ብቻ እንዲሆን ስለፈለኩ ነው ዛሬ ወደ አንቺ የመጣሁት። በዓልን ካንቺ ጋር ማክበር እፈልጋለሁ። ፈቃደኛ ከሆንሽ እንዴ? ደስ እያለኝ እግዚአብሔርን። ሌላ ምትጠራው ዶሮ ግን በጣም ብዙ በላለሁ። ጓደኞቼ ማከማቱ ዶሮ አለቀ እኮ ብዙ ነገር አለ። ያልተሰራሁት ነገር የለም። ብዙ የተደገሰው ሳልጠራቸው ነው የመጡት። የት ነው ብለው እና እንደዛ ካለ ደስ ይለኛል። እና ሩታዬ ይሄ በዓል ካንቺ ጋር በማክበሬ በጣም እድለኛ ነኝ። ያምር ዛሬ ላይ እንደ የሆነ ነገር የምናየው ነገር ነገ ላይ ብዙ ማስታወሻ ነውና ይሄ በዓል ካንቺ ጋር በማሳለፊ በጣም ደስተኛ ነኝ። በጣም ያምር ከምልሽ በላይ በጣም ደስተኛ ነኝና እዚሁ ባለሽበት ግን የሆነ ነገር አለኝ ላንቺ። ምክንያቱም ያው እንደ ወንድም ይገባሻል ብዬ ያሰብኩት ነገር ወይም ደግሞ ላንቺ ይሆንሻል ብዬ ያሰብኩት ነገር ማለት ወንድም እኮ ከምንም ነገር በላይ ነው። እውነት ነው። ስለዚህ ምን ታሰብ እሺ። እና ያው ካሜራማንም አያውቀውም፣ ማንም ሰው አያውቀውም የስጦታ አንቺ ቤትሽ ገብተሽ የምትከፍቺውና ትርጉም ያለው ስጦታ ነው ያመጣሁልሽ። ያው ስታዩ
ይገባሻል። ትርጉም ያለው ነገር ባይዜ ስጦታ በእንትን ብቻ በቁሳቁስ ብቻ አይደለም፣ በቃላትም ደረጃ ቤት ገብቼ ባየው ምኑን ነው በቃላትም ደረጃ ሰርፕራይዝ አለና ላወራ አልቻልኩ። በጣም ሩታ በጣም ቀልደኛ ሆናለች። ያው በዓሉን አስመለከተ ነው መሰለኝ። እሺ እንኪያጅ ወደ ኋላ ግን መዞር አይቻልም። ያው እንደዛ ነው። እኔ ታዲያ እንደሱ አትሉኝ እናንተ እኮ አስቀድማችሁ ትነግሩኝ። ያው ዛሬ በነገራችን ላይ ጌም አለኝ ታውቃላችሁ። ዛሬ ጌም አለኝ ማታ 3 ሰዓት ላይ እንዳትቀሩ። ያ እንደ በዝረራ ነው የምናሸንፈው ደግሞ ይከፈት እቤት ነው የማየው። በጣም ለምን ከነሱ ጋር አላየውም? አይ ትርጉም ስላለው ሚስጥር ስለሆነ ለራስሽ ብቻ ስለሆነ በጣም ትወጂዋለሽ ብዬ ተስፋ አደርጋለሁ። የምር በጣም ትወጂዋለሽ እና ደስተኛም ያደርግሻል ብዬ አስባለሁ። እና ስለሚገባሽም ነው። በጣም ጠንካራ ሴት ነሽ። ብዙ ነገሮችን ያሳለፍሽ ቅድም እየነገርኩሽ ነበር። ይሄንን በዓል ከአንቺ ጋር በማሳለፌ እድለኛ ነኝ ያልኩሽ ነበር። ምክንያቱም በጣም ጀግና ሴት ነሽ ለኔ ከመለሽ በላይ ግድ ነው እና ለዛም ነው ስለሚገባሽም ነው የበዓል የኔ ወንድም እውነት እግዚአብሔር ያክብርልኝ። ብዙ አጨብጫቢ የለም። እኔ ላጨብጭብ ሌላ ካሜራማኑ እንደሆነ ያው ከማጨብለ ለኔ አስጠኝም እያለ ነው ለኔ የለኝም እያለ እንሰጣለን። አይዞህ እኔ እሰጣለሁ። ኦኬ ለዚህ እሱ ከበላች ግን አይዞህ ዝም በልሽ። የሆነ አንድ እግር ከሰጠነው በቂው ነው። የዶሮ ይወዳል፣ ምግብ ይወዳል፣ ዳቦ ይወዳል። አለ ዳቦ አለ፣ ኬኒቶ አለ። አዎ እግዚአብሔር አለ። ዳቦ አለ፣ ኬኒቶ አለ። ሌላም አለ፣ ለምሳሌ ዶሮ አለ፣ ክትፎ አለ፣ አይብ አለ፣ ጎመን አለ። ጾም አለ። ሌላ ምንድን ነው ያለው? ሌላውን እያየን እነግራቸዋለን። በቃ እና ሩታዬ የምር ዛሬ ያው በኔ ወጪ ዝምጥ ተዝናንተን ምናምን ድምቅ ብለን ምናምን ዛሬ ከቤት አንወጣም። ሲጀመር ከቤት አንወጣም ባለው ቤት ነው እንዳሳልፈው ቤት ነው እንጂ ሲጀመር በዓል እኮ ቤት ነው የሚያምረው አይደል? በዚህ አጋጣሚ ግን ያው መልካም እድል ማለት ይፈልጋሉ። ምክንያቱም ማታ 3 ሰዓት ላይ የቀጠረው ጌም አለሽ እና ያው አንቺን የሚወዱሽ አንቺን የሚያከብሩሽ ብዙ ፋሚሊዎች አሉ። እነሱም አያሳፍሩሽም ብዬ ተስፋ አደርጋለሁና መልካሙን ሁሉ እድሉን እመኝልሻለሁ። እና ቤተሰቦች እንግዲህ ማታ ቅድም እንደነገርኳችሁ ማታ 3 ሰዓት ላይ ማንም ሰው እንዳይቀር መቅረት የተከለከለ ነው። ተመልካችን ከተመልካችን ደግሞ አልፎ ብዙ ነገር የምናደርግበት ቀን ነው ብዬ አስባለሁ። እና ግን ምን ተሰማሽ? ደውልሽ ና አንሰልሽ ያሉት ኬዞች አሉ ከአብርሃም ጋር ብዙ ነገሮች አሉ። አሁን ላይ አንቺና አብርሃም ሰላም አይደላችሁም፣ ተለያይታችኋል ስልሽ ተጣልታችኋል። ያው እሱም አሁን ላይ ባህል ያው ከሌላ ሰው ጋር እያከበረ ነው። አንቺም ብቻሽ እንደዚሁ ከሌላ ሰው ጋር እያከበርሽ ነውና እኔም ልመጣ የፈለኩት በዚህ ሰዓት አብሬሽ መቆም የፈለኩት ለዛ ነው። ግን ስደውልሽ ምን አይነት ስሜት የተሰማሽ ስልሽ ስለዚህ ጉዳይ ማውራሽ እና እኔ እንደውም ስልኩን ለምታነሽልኝ አልመሰለኝም ነበር። ምክንያቱም ያው በመጣው ቁጥር ስለመጨቀጨቅሽ ስለአብርሃም ጉዳይ ስለሆነ ምናምን ስለሆነ ማውራሽ ያ ነገር ድጋሚ አንስቼብሽ ሌላ ነገር ባህሩን ማበላሽብሽ ይመስላታል ምናምን ብዬ አስቤ ነበር። እንደውም እኔ ስልክ የምታነሽ አልመሰለኝም ነበር። አሁን ደግሞ ሌላ ነገር ተገላቢጦሽ ስለብሽ ወይስ ለኔ ብቻ ያ ነገር አይደለም? እውነት ለመናገር ያው የሚታየው ነገር አንዳንድ ነገር ምናምን አለ። ሰሞኑን ደግሞ ጥፍት ብለ ነበር ለሆነ አክል ጊዜ ያው በስልክ ብታወራኝም አንዳንድ ነገር ብትለኝም በስልክም ያው ዲቴይል ነገሮችን አታወራኝም። በአካል ሳገኝ ደግሞ ያው ልታወራኝ መስሎኝ ገምቻለሁ። እውነት ለመናገር ግን ደግሞ እንኳን አድረሰሽም ሊሆን ይችላል ብዬ አነሳሁትኝና እመጣለሁ ምናምን ስለኝ ደስ አለኝ የምር ማለት ነው። ምክንያቱም አንደኛ በዓልን አብረን እናሳልፋለን ከመጣ አይቀር በዓልን አብረን እናሳልፋለን ብዬ አሰብኩኝ። ከዛ ደግሞ ያው ሌላ ሀሳብ እንደማታነሳ ተስፋ አደርጋለሁ አልኩኝና ምክንያቱም በዓል ነው። በበዓል ቀን ደግሞ ሌላ ወሬ ልታወራ እንደማትችል ገመቱኝ። ማለት ከዚህ በፊት በማውቀው ባህሪክ ማለት ነው የሆነ ቦታ ትመርጣለህ፣ የሆነ የሚወራና ማይወራ ነገር ጊዜ ምናምን እንትን የምትል አይነት ሰው ነህ። አንተና ዴቭ ትንሽ ተመሳሳይ ነው ባህሪያችሁ
የምሬ ነውና አሪፍ ነው። በቁም እያላችሁ ሰው ልጅ ይመስክርላችሁ። ሳልሞት ነው የተመሰከረ እና በቃ ነገሮችን እንትን ስለምትሉ ሌላ መጥፎ ነገር ታወራኛለህ ወይ ሌላ ነገር ይፈጠራል ብዬ አልጠበቅኩም ያን ያክል። ስለዚህ ግን ያው እንደመጠርጠር ትንሽ ትጠረጥራለህ። ሊያወራኝ ይሆን ግን ላይሆን ይችላል በዓል አይደለ ብዬ እንኳን አደረሰሽ ሊሆን ይደውል ብዬ ብድግስ አደረገው። እንደዛ ነው። ተሳክቶልኛል ማለት ነው ቤተሰቦች። እና እንግዲህ ያው ከሩታዬ ጋር በዓልን ፋሲካን ድምቅ ልንል ነው። ባይዞ እስክስታ እችላለሁ። እኔም እችላለሁ። ያለሽ እስቲ አወራር እንዶ ሙዚቃ ክፈታ። አረ ሙዚቃ በባዶ እስክስ ማታ በጣም ምርጥ ቀን ነው። በጣም እህቴን ይዤ በድል ነው የምናጠናቅቀው እና ቤተሰቦች ያው እንግዲህ አታሳፍሩንም። እናንተም የተቻላችሁን አቅም የሰው ልጅ በሚችለው ማንኛውም ነገር የሚያደርገው የምትችሉትን ነገር ታደርጋላችሁ ብዬ ተስፋ አደርጋለሁ። ድሉ ለሩታዬ ብያለሁ እኔ። እንግዲህ ዛሬ በዓል ነው፣ ደስ የሚል ቀን ነው። ኢየሱስ ክርስቶስ የተነሳበት የትንሣኤ በዓል ነው የምናከብረው። ያ ደስ የሚል ስሜት አለው። ጌሙን ሳሸንፍ ደግሞ ድርብ ደስታ አስባችሁታል? ዋው! እና እንደዛ ይመስለኛል እንግዲህ አሪፍ ቀን ነው ብዬ ተስፋ አደርጋለሁ። ቀኑ እሑድ ነው እንጂ እናደርጋለን የእረፍት ቀን ነው እና ቤተሰቦች እንግዲህ በመጨረሻ የምላችሁ ነገር ያው ሩታዬ መጣለች። ሩታዬ አክብረሽኝ ስልክ ደውዬልሽ አንስተሽ አክብረሽኝ ስለመጣሽ በጣም አመሰግናለሁ። በጣም ክበሪልኝ። በጣም አከብርሻለሁ። በጣም መወድሽ እህቴ ነሽ። የምሬ ነው ስልሽ ያው ለእህት እንደዚህ ተብሎ አይነገርም። ምክንያቱም እኔ እንደ እህቴ ነው ማይሽ፣ ከእህቴ ለይቼ አላይሽም እና እንደ እህቴ ነው ማይሽ። በጣም የምወድሽ፣ በጣም ላንቺ ክብር አለኝ፣ ሬስፔክት አለኝ። ያውኑ ትንሽ ግጭት የሆነ ነገር ቢኖርም እኔ ጋር ያለው ቦታ አሁንም ያው ነው። ላንቺ ያለኝ ቦታ ምንም የሚቀያየር ነገር አይደለም። ምንም ነገሮች ቢፈጣጠሩ ላንቺ ያለኝ ቦታ ግን አለ፣ እዛው ነው፣ አይነካም እና በጣም አከብርሻለሁ፣ በጣም እወድሻለሁ። የኔ ወንድም ቴንክ ዩ ሶ ማች። ግን አንድ ጥያቄ ልጠይቅህ። እሺ። የበዓል ቀን አይደል? ለምንድን ነው የሀበሻ ልብስ ያለበስከው? የሀበሻ ልብስ ያለበስኩበት ምክንያት አሁን እለብሳለሁ። ለምን? መጀመሪያ አንደኛ ነገር በዓል ዝብርቅርቅ ብሎብኝ ነበር። ከቤት ስወጣ የት ነው የምሄደው ምናምን እና ነገር ብዬ እያሰብኩ ነበር። ምክንያቱም አንዳንድ ይጨንቃቸዋልና የት መሄድ እንዳለባቸው ግራ ተጋባው። በቃ እንደዚህ ወጣው። ከዛ አንቺን አስታወስኩሽ። ምክንያቱም ለምን እህቴ ጋር አልሄድም እሷ ጋር ሂጂ ምናምን ብዬ ይሄ ነገር ዝም ብዬ ነገር ገዛው። ከዛ በዚሁ ነው የመጣሁት። ግን አሁን ልብስ ቀይራለሁ። የባህል ልብስ አለ ቤት ውስጥ የምንለው ድምቅ ነው የምንለው። ያው እኔም ዛሬ እንደዚህ አይነት ልብስ ለብሻለሁ። ዳኒሻ እንደዚህ አይነት ልብስ አለ። ዳኒ ከሱ ጋር ነበር ቅድም ቪዲዮ ሰራን፣ ቀወጥነው፣ ዶራችንን በላን፣ የኔታችንን ጠጣን፣ ተሰብስበን ተፍታታን። እስካሁን እኔ ነኝ አልበላሁም። ትበላለህ፣ አይዞህ የኔ ወንድም። እና በመጨረሻ ዶሮ ሰርቻለሁ። የምታያቸው ነገር ካለ ባያቸውና ባህሉን እናክብር፣ እንድመቅ፣ ፏ እንበል፣ እንዝናና። ካሜራማኑ ሳይው አይተሻል፣ የረሃብ ስሜት ተሰምቶበታል። ስለ ምግብ ስናወራ አይዞሽ ትበላለህ፣ አንድ ቅልጥሙ ያንተ ነው። ኧረ ሁለቱም አድርጌ እሰጣለሁ፣ ሶስቱም ከፈልክ። አይታለ ስታዳላ እኔ እኮ የለም ብላኛለች። አሁን ኧረ እኔ አላልኩም። ኦኬ አይደለም ለአንተ ማንም መጥቶ መላክ ይችላል። እሺ ቤተሰቦች፣ አዲስ አበባ ውስጥ የምትገኙ ክብራን ተመልካቾቻችን ወጣቶችም ልትሆኑ ትችላላችሁ። እንደዚሁም ደግሞ ከወጣትነት ትንሽ ወደ ጎረምስነት ያላችሁ ሰዎች ልትኖሩ ትችላላችሁ። ባህልን ቤት ውስጥ ብቻችሁ የምታሳልፉ ወጣቶች ኑ አብረን እናሳልፍ። እነ ሩታ ቤት አለ ድግስ አለ፣ ብዙ ነገር አለና ኑ። የኔ ስልክ ላይ የምታውቁ ካለ ደውሉ። ፏራ ወንነው እንዝናናለን። ምርጥ ያራዳ ልጆች ይመቻችሁ፣ ተዝናኑልኝ። በያላችሁበት ፏ በሉ፣ ድምቅ በሉ። እንወዳችኋለን። እንሂዳ ባይ። እኛ እንሂድ። እኛ